ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይህን ዝጋ በለው እስቲ ሂድ። እሱማ አትክን ይልሃል። እመቤታችን ስለማትልህ ትሳድባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ኢየሱስን ውጣ ድንቁርና እንዲህ አልኮ ቤት ይሰራል። እንዲህ አልኮ ድንቁርና እንዲሁ ግን ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንደው እኮ ይገርማል። መድኃኒት ክርስቶስ ተክሲያር ያሰኛል። ኢየሱስ ውሃ ሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስ ጠየስታው ተው ውሃ ኢየሱስ ነው። አትጠጣ ብል እስቲ በልታ ጠጣ አይደል? ኢየሱስ ነው ውሃ በል። እኔ ሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ፣ ኢየሱስ ነው እንጀራ በላ። ሳትበላ ተኛ እስቲ ትሞታለህ፣ ትበላለህ። እንደው አይደረስ እኮ ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እኮ ድንቁርና እኮ ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግ ታይዋል። ንጉሴ ክርስቶስ ብቻ ነው በል። የጸጋና የባህሪ ክርስቶስ ብርሃን ነው። እስቲ ባትሪ ያልሆንና ግን እንቅፋት ነው ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቁም ብርሃን ተላቁ ባትሪ ባቁም ባትሪ ኮከብ ብርሃን ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይተባል። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉሥ እግዚአብሔርም ንጉሥ ዳዊት ተስተሩ እናችንም ንጉሥ እግዚአብሔርም ንጉሥ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ እግዚአብሔር እንደዚህ ስትጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ቤዛዊተ ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽሕና እንዳይመካ ንጽሕናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ ብላለች። በዓይኗ እንዳይመካ ቆንጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽሕናዋ እንዳይመካ ጎስቁሏል። ንዴተ ሕላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያደርግ ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹሕ እንግዳ ሲመጣ ንጹሕ ቤት ያስፈልጋል። ስለዚህ የሔዋን ዓይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማኅፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ አይሆነውም። በለስን ለመብላት ተመላልሳበታለችና እጇን ተስፋ አድርገው በለስን ቆርጣ በልታበታለችና አፏን ተስፋ አያደርገውም በለስን በልታበታለችና ሕሊናዋን ተስፋ አድርገው ጎስቁሏልና ማንን ተስፋ አድርግ ሲባል ቅድስት ድንግል ማርያም